ንጹህ መሆን ከላይ ከራስ ፀጉር እስከ እግር ጥፍር ድረስ ንጹህ ይሁን አንድ ወንድ። ያ በቂ ውበቱ ነው። በቂ ውበቱ ነው። ንጹህ ከሆነ አንድ ወንድ ሌላ ብዙ አይፈጅም። በጣም ንጹህ መሆን፣ አለማሸብረቅ፣ ከመጠን በላይ አለማሸብረቅ። ወንድ ልጅ ብልጭልጭ አለመሆን። ድሮ አንድ ሰባኪ ነበረ ግርማ ቦጋለ የሚባል እና ምን ይላል መሰለሽ? የክሪስማስ ዛፍ መስለሽ አትምጪ ፓስተር ግርማ ቦጋለ፣ የክሪስማስ ዛፍ መስለሽ አትምጪ ቤተክርስቲያን ይል ነበር። ቸርች ውስጥ ነው። ወንዶች እንደዛ መሆን የለባቸው፣ ማሸብረቅ የለባቸው። ማለት ይደረጋል፣ ግን ከመጠን በላይ እዚህ ጋር ብዙ ነገር፣ እዚኛው ጋር ብዙ ነገር፣ እዚህ ጋር በጣም ብዙ፣ እንደዛ ማብለጭልጭ የለባቸው። እንትን ነው አይጠቅምም፣ አያስፈልግም። እና እሱን ቢቀንሱ ደስ ይለኛል። በሌላ ሰው ስኬት የማይቀና በጓደኞቹ ስኬት፣ አንዳንድ ሰዎች አይተሻል፣ ለጓደኛ የሆነ ነገር ሆኖለት ለሱ እንደተደረገለት ነው ሀሴት የሚያደርገው። እንዲህ ከሆነ ብሎ ይደሰታል። እንደዚህ አይነት ሰዎች ውስጣዊ ውበት አላቸው። ለጓደኛው ላይ እንቅፋት የማያስቀምጥ፣ የጓደኛውን ስኬት የማያጣጥል፣ ምን ዋጋ አለው የማይል፣ ደስ የሚለው በጓደኞቹ ስኬት። በጣም ሀብታም የሆኑ ጓደኞች አሉ። ቤታቸው ይሄዳሉ። እንዴት እንደምደሰት ልነግርሽ አልችልም። በጣም ነው፣ ከልቤ ነው፣ ሪጆይስ ነው የማደርገው። እንደዛ ነው መሆን ያለበት። በጓደኛሽ ስኬት፣ በጓደኛሽ ሰክሰስ ሲሆንለት፣ ሲሳካለት መደሰት፣ ይሄ ውስጥ ውበት ነው። ከዛ የዛ ተቃራኒ እንቅፋት ማስቀመጥ፣ ማጣጣል፣ ማስፈልግ፣ እንደዛ ልክ አይደለም። እና በሌላው ሰው በጓደኞቻቸው ስኬት የሚደሰቱ የሚደሰቱ ሰዎች አሉ። የውስጥ ውበት ያላቸው ወንዶች ከወደቅሽ እጃቸውን ዘርግተው ያነሱሻል። እጃቸውን ሊሰጡሽና ከወደቅሽበት ያነሱሻል እንጂ እዛ ጋር አይወጉሽም። አንዳንዴ የውስጥ ውበት ከሌለ አጋጣሚውን ተጠቅመው አታክ የሚያደርጉሽ ሰዎች አሉ። እንዲህ በቃ እንዴት ነው እዛው በቃ። እነዚህ ግን ደክመሽ ካገኙሽ እጃቸውን ሊዘረጉና ያነሱሻል። ጥሩ ነገር ስትሰሪ ኢንካሬጅ ያደርጉሻል። ይሄ ጥሩ ነው፣ እንዲህ ያደረጋችሁ ጥሩ ነው፣ ይሄኛውን ደግሞ እንዲህ ብታስተካክሉት ደግሞ ብትጨምሩበት ጥሩ ነው። እኔ አንዳንዴ ማመን የማይቻል የዩኒቨርሲቲ ምሁራን አገኛለሁ። ስኮለርስ፣ ፕሮፌሰርስ መንገድ ላይ ወይ ዩኒቨርሲቲ ሄጄ ወይ በተለያየ ስብሰባ ላይ መጥተው ፕሮፌሰር ከሌ ይባላለሁ፣ የምታቀርባቸውን ነገሮች አውቃለሁ፣ በጣም ጥሩ እየሰራህ ነው፣ በጣም ቀጥልበት፣ ህዝብን እያስተማርክ ነው ምናምን ይልሻል። ማለት እኮ ያስፈልገው ማለት ግን ምንድን ነው? ፖዚቲቭ ነው፣ ኢንካሬጅ ያደርግሻል፣ አይሰስትም። ከዛ ደግሞ ይሄን ደግሞ እንዲህ ብታደርገው ደግሞ ይልሻል። ፖዚቲቭ ኢነርጂ ነው በቃ አንተ ጋር የሚፈጥረው። እንዲህ አይነት ወንዶች የተከበሩ ናቸው። ስትወድቅ የሚያነሱሽ፣ ስትበረቺ ደግሞ በርታ፣ you are doing well፣ በጣም ጥሩ እየሰራህ ነው፣ በርታ፣ ይሄኛውን ደግሞ አስተካክለው ምናምን የሚሉሽ ወንዶች እዚህ የውስጥ ውበት ያላቸው ናቸው።